ሰላም ዩቲዩብ ቻናል ተከታታዮች በዛሬ ቪዲዮ ደግሞ ዩኒኮይን ላይ የሰራነውን ዩሲ እንዴት ወደ ዩኤስዲቲ መቀየር እንደምንችል እናያለን። ዩኒኮይንን ያልጀመራችሁ ካላችሁ ከዚህ በፊት የሰራሁት አንድ ቪዲዮ አለ፣ እሱን በመመልከት መጀመር ትችላላችሁ። በባለፈው ቪዲዮ እንዴት ዩኒኮይን ላይ ማይን ማድረግ እንደምንችል አይተናል። በዛሬ ቪዲዮ ደግሞ እንዴት የሰራነውን ማይን ያደረግነውን ዩሲ እንዴት ወደ ዩኤስዲቲ መቀየር እንደምንችል የማሳያችሁ ይሆናል። ቪዲዮውን ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሄዳለን። እሺ በመጀመሪያ ወደ ፕሮፋይላችን እንሄዳለን ማለት ነው። ከስር ዋሌት የምትላለች እሷን ነክተን እንገባለን። እንደምታዩት 106,000 ዩሲ ሰብስቤያለሁ እስካሁን። ይሄንን ወደ ዩኤስዲቲ እንቀይራለን ማለት ነው። እሱን ለመቀየር ከስር ኤክስቼንጅ የሚል አለ፣ እዚህ ጋር ኤክስቼንጅ የሚል አለ። እሱን ነክተን እንገባለን። እዚህ ጋር እንደምታዩት ኤክስቼንጅ ፕራይስ 100,000 ዩሲ ወደ 1 ዩኤስዲቲ ነው የሚቀየረው። እሱን ለመቀየር እዚህ ጋር ኢንተር ኳንቲቲ የሚል አለ፣ እሱን ነክተን መቀየር የምንፈልገውን እናስገባለን ማለት ነው። ያው ሚኒመም 100,000 ዩሲ ነው ወደ ዩኤስዲቲ መቀየር የሚቻለው። እኔ ከ106,000 100,000 መቀየር ፈልጋለሁ ማለት ነው። ስለዚህ 100,000 አድርጌ አስገባለታለሁ። ከዛ እንደምታዩት 1 ዩኤስዲቲ ብሎ ከስር ይጽፍልኛል። ኮንፈርም እለዋለሁ። እንደምታዩት ከዩሲ ላይ ተቀንሶ ወደ ዩኤስዲ ተቀይሮልኛል ማለት ነው። በዚህ መንገድ በቀላሉ ስዋፕ ማድረግ ትችላላችሁ ማለት ነው። ዩኒኮይን ላይ እንዴት መስራት እንደምንችል ወይም ደግሞ እንዴት ማይን ማድረግ እንደምንችል የሰራሁት ከዚህ በፊት ቪዲዮ አለ፣ እሱን በመመልከት መጀመር ትችላላችሁ ያልጀመራችሁ ካላችሁ ማለት ነው። በዚህ መንገድ ስዋፕ ያደረግነውን ዩኤስዲቲ እንዴት ወደ ዋሌታችን ቀጥታ ማውጣት እንደምንችል ደግሞ በቀጣይ ቪዲዮ እሰራላችኋለሁ። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። ደግሞ ለሌሎችም እንዲዳረስ ይረዳይ ዘንድ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ አድርጉ። ይመቻችሁ።